ፕሬዚዳንቱ እንደዚህ ከመነፋረቁ በፊት ምን አይነት ስህተት እንደሰራ ልንገራችሁ። ከጀርባ የምትመለከቱት ይህ የሚስ ዩኒቨርስ አዘጋጅና ፕሬዚዳንት የሆነው ናዋት የተሰኘው ግለሰብም እንግዲህ በታይላንድ ሚስ ዩኒቨርስን ለመወዳደር የተለያዩ ሀገሮችን ወክለው የሄዱ ቆነጃጅት ሴቶች መካከል የሜክሲኮዋን ሴት ይጠራትና ያስነሳታል። ለምንድነው ታይላንድን ቪዲዮ እየሰራሽ እንዲሁም ደግሞ በሶሻል ሚዲያሽ ላይ የማታስተዋውቂው ፕሮሞት የማታደርጊው ብሎ ይጠይቃታል ማለት ነው። ይህን ጥያቄ ሲጠይቃት እንግዲህ በጣም እያመናጨቀ ዲስሪስፔክት እያደረገ እየጮኸ ምናምን ነው ሰናግራት የነበረው። እንደ ሴት ልታከብረኝ ይገባል፣ እኔ የመጣሁት ሀገሬ ወክዬ ነው ስትለው እንግዲህ ካልፈለግሽ ጥለሽ መውጣት ትችላለሽ በማለት እንግዲህ ሴኩሪቲ ይጠራል ለማስወጣት ማለት ነው። በዚህ ሰዓትም ባልጠበቀው መልኩ እንግዲህ ከዛ በፊት ግን የአንጎባይ መረቅ ለሹፌሮች የሚገርም ድል ይዞላችሁ መጥቷል። መረቆች የተሰኘ ውድድርና ሽልማትን አዘጋጅቶላችኋል። በያንጎባይ መረቅ ተመዝግባችሁ ትሪፓችሁን ስታደርጉ በእያንዳንዱ ትሪፓችሁ ድለኛ የሚያደርጋችሁን አንዳንድ ትኬት ይሸልማችኋል። በቀን 10 ጉዞ እንኳን ብታደርጉ 10 ትኬት ይሸልማችኋል ማለት ነው። በዚህ ሽልማት ውስጥም ዘመናዊ ፍሪጅ፣ 43 ኢንች ስማርት ቴሌቪዥን እንዲሁም ደግሞ የተለያዩ ስማርት ስልኮችን በሽልማት መልክ አዘጋጅቶላችኋል። 100 ሹፌሮች ይሸልማሉ። ከመቶቹ አንዱ መሆን ትችላላችሁ። አካውንታቸውን ሜንሽን አድርጌላችኋለሁ። እየገባችሁ ተመዝግባችሁ እድለኛ ሁኑ። በርካታ ሀገሮችን ወክለው የመጡ ሞዴሎች አብረዋት ይነሳሉ ማለት ነው ለመውጣት። እናንተን አይደለም እናንተ ቁጭ በሉ ብሎ እነሱ ሊያስቀምጣቸው ሲሞክር እንዳለ ተያይዘው ይወጣሉ ማለት ነው። ይቺ ሴትም ከወጣች በኋላ ለጋዜጠኞቹ እኔ ከታይላንድ ሕዝብ ጋር ምንም አይነት ችግር የለብኝም ከዳይሬክተራችሁ ውጪ፣ እሱ ግን በጣም ዲስሪስፔክት አድርጎኛል፣ እንዲሁም ደግሞ እንደ ሴት አላከበረኝም፣ እሱ ችግር አለበት ስትልም ለጋዜጠኞች ተናግራለች ማለት ነው። በዚህ ወቅት ነበረ እሱ ጋር አብረው ሊሰሩ የነበሩ ስፖንሰሮች እንዲሁም ደግሞ የተለያዩ ግለሰቦች ከሱ ጋር የነበራቸውን ውል ያቋረጡበት እንዲሁም ደግሞ በርካታ ትችቶችና ተቃውሞዎች ተነስተውበት ነበረ። እሱን ይቅርታ ለመጠየቅ ነው እዚህ ሲነፋረቅ የነበረው ማለት ነው። በአዳዲስ መረጃዎች መልሳሌ ፕላስ ምልክቷን የተጫናችሁ ቤተሰቡን መልካም ቀን